ውዴ እኔ ግን ጭንቅ እያለኝ ነው። ምኑ? የቤት ሰራተኛችን አንተን የምታይበት ነገር ምንም አላማረኝም። ምን ማለትሽ ነው? እኔ ቆንጆ እየጠረጠርሽ? እንጃ ማለት የፈለኩት ግን ገብቶካል። ይኸውልሽ ውዴ እኔ ከሷ ጋር ምንም አይነት ግንኙነት የለኝም። እና የእውነት ለኔ አስበልኝ ነው? ያው እኔና አንቺም እኮ የግል ጊዜ ያስፈልገናል። እኔ ግን ምንም ደስ አላለኝም። አንቺ ደግሞ በሆነውም ባልሆነው ተጠራጣሪ አትሁኝ እንጂ። እሺ ግን ምን አይቶ ካልሽሽ ሳም ቤቴ ይዘህብኝ የመጣው ቅምጥን ከሆነ ግን እንዴት እንዲህ ታስቢያለሽ? እንዳላዝነብሽ። እሺ ይልቃውን ገብተን ረፍትና ትንሽ ቆያለሁ። ደህና ደሩ። የኔ ቆንጆ የተፈጠረ ነገር አለ? ንገሪኝ እንጂ ዝም አለ። ሳም አንድ ነገር ልንገርህ። ንገሪኝ። ምንድን ነው? እኔ ሰራተኛ ኑሮ ምርረን ያለኝ ገና በአራት ቀንሽ ስንት ነገር አስበን። እስከ መቼ ነው እንደዚህ የምንቀጥለው? ትንሽ ጊዜ። እስከ መቼ? በራሱ አፍቃድ ለካ እስክትወጣ ነው። ቆይ ለምን አፈታት? አይሆንም። ለምን? ከአንቺ ጋር ግንኙነት እንዳለኝ ማወቅ የለባትማ። በዛ ላይ ህግም እኮ አይፈቅድም። ለምን? በትዳር ላይ ሲማግጡ መገኘት ወንጀል እንደሆነ አታውቂ? ከተያዘን ደግሞ እኔን ንብረቴን ያሳጣኛል። ከዛም አልፎ ተርፎ እኔም አንቺ እስከ መታሰር ደረጃ ልንደርስ እንችላለን። ስለዚህ በገዛ ፍቃዷ ቤቷን ለቃ እስክትወጣ ድረስ መጠበቅ ይኖርብናል። ደግሞ ትንሽ ጊዜ ነውሽ። እስቲ ነውሽ አንድ ነገር ላስቸግርሽ ነበር። ያው ሴት አይደለሽ ትረጅኛለሽ ብዬ ነው። ችግር የለውም ንገሪኝ። ይኸውልሽ ከባሌ ጋር ከተጋባን 5 አመት ሞላን። እሱ ግን በእኔ ብቻ ደስተኛ እየሆነ አይደለም። ያሳዝናል። እኔን ቤት አስቀምጦ ከሌላ ሴት ጋር አሸሸገዳ ይላል። የሚገርመው የዛችን ሴት ማንነት ለማወቅ ያልፈነቀልኩት ድንጋይ የለም። በመጨረሻ ግን ምን አገኘዋት? አንድ መስሪያ ቤት የምትሰራ ሳራ የምትባል ልጅ ናት። ምን? እንዴት? በአይኔ በብረቱ ነው አብሮ ሲላላሱ ያየዋቸው። ይሄ ውሻ። ወይኔ ውሻ ሰራልኝ። አለቀውም፣ እውነት አለቀውም። ተረጋጊ እንጂ። ወይኔ ይሄው መጣ ተራማሹ። ምህረት ምን እያልሽ? እሺ ጀግናው መጣ። ምን እየተካሄደ ነው? አንተ ግን ግርም የምትል ሰው ነህ። በዚህ ኑሮ ውድነት ከሁለት ሴት ተጨማሪ ሶስተኛ ሴት መጨመር እንዴት ማስተዳደሩን ቻልክበት? የሚያስተዳድር አካልማ አለ። አንቺ ደደብ ሁሉንም ነገር ተናገርሽ። አዎ ለዛውም አንድም ሳላስቀር። ትንሽ አታፍርም? ግን ሚስት እያለክ ውሽማን ቤቴ ድረስ እንዴት ይዘህ ትመጣለህ? ይሄ ማረከ ደፋርም ደፋር ነው። ቆይ ሶስተኛዋን ሴት ዘበኛ አድርገህ ልትመጣ ነው ወይስ ደግሞ አታክልተኛ? ኧረ እባክሽ አንቺ ዝም በይ። በቃ ካሁን ከቤቴ ጥፋልኝ። ይኸውልሽ ቆይ ላስረዳሽ። በቃ አልኩህ እኮ። አይ ካልክ ፖሊስ ነው የምጠራው። ውጣልኝ። ደደብ
ጎበዝ ጓደኛዬ፣ ልክ ነው ያረግሽው። ይኸው ሻይ ነበር የሚገባው። አንቺም ዕቃሽን ይዘሽ ውልቅ በይ። 2 ደቂቃ ብቻ ነው የሰጠሁሽ። ምን እንዴ? የተግባባን ጓደኛውንም መስሎኝ ነበር እኮ። የለም አሁን ሌላ ነገር ሳይከተልሽ ውልቅ በይ። ለሌላ ጊዜሽም ቢሆን ከባለ ትዳር ወንድ ጋር ምንም አይነት ነገር እንዳትጀምሪ። አሁን ውጪ ተነሽ። አንተ ማትረባ ደደብ። አንቺ ነሽ እንጂ ደደብ። ከራስሽ አልፎ የኔንም እድል ዘጋሽ። ወይኔ ምህረት፣ በቃ ተመልሼ ወደ ጎዳና ልወጣ ነው። እሱን እንኳን አትገረም። የኔን ጎዳና ውጪ። ታዲያ እዚህ ምን ትሰራለህ? ሴን እየጠበቅኩ ነው። ቀሪውን ፍርድ ቤት እንጨርሳለን። እሺ